ሰላም ሰላም፣ እንዴት ናችሁ? ምሳ በልተን ተመልሰናል። ቡና በቀሚስ ነው የሚፈላው ብለን ነው። ሰብስክራይብ አድርጉልኝ በእናታችሁ። ቡና እየጠጣን ላይ እንገባለን። ሰብስክራይብ አድርጉልኝ። በጣም እጄ ልንጣ በቀሚስ መጠናል። ምሳ በልቼ መለስ አላልኳችሁ? መጣሁ። ሰብስክራይብ ሼር አድርጉልኝ። ቲቪ እያየሁ ነው። ላይክ ሼር ሰብስክራይብ እንዳትረሱ፣ እንዳይረሳ የኔ ውዶች። አበረታቱኝ። ሰብስክራይብ ሼር ላይክ አድርጉልኝ። ጎረቤት እስከምትመጣ ነው። እሺ በጣም የሚጨሰው በጣም ማጨስ አልወድም። ለእናንተ ብዬ ሞቅ እንዲል አቤት፣ እንዴት ናችሁ? እንዴት ነሽ? ዛሬ ደግሞ እንኳን ደህና መጣሽ። አመሰግናለሁ። እግዚአብሔር የጅጅጋ እኮ ነው። ጅጅጋ ደግሞ አጥረም ቲቪያችን እየተሰራ ነው። መኪና ይቻላል ግን የእሱ አልመሰለኝም። ቡና ቁርስ ለምን ምንም አልፈልግም። ይሄማ የኢትዮጵያ ባህላችን ነው። አሁን ለምሳ በላሁት አንቺ እኔ እኮ ነኝ የጋገርኩት። ኧረ እባክሽ ባለሙያ ትያለሽ። እኔ ነኝ የጋገርኩት። ፈላ
ፊልም ምናምን አሳየኝ። ታያለሽ እባክሽ። ስንት ቀን አለሽ አይደል? እንደ ቀን ጊዜ እንደ ፍልክስ ታያለሽ። አዎ ይሄዳል። አንቺ እንዳይደብርሽ እኮ ነው የሚሰራው። ለእሷ ነው ቡናችን ፈላ ፈላ። በጣም ቀርታሽ ደስ ይላል። ሽታው ያምር። ቀለል ያለ ሽታ ነው። ደግሞ ይወዳል። እንደዚህ ነጭ ዕጣን ነው የቤተክርስቲያን። ሌላ ዕጣንማ አላጨስም ማለት ነው። እየቀረጸ ነው እንደ ነገር። ሰብስክራይብ አድርጉኝ። ላይቭ እንድገባ ትንሽ ነው የቀረኝ። ስኳር አጥጭማ አንድ ቀን ትቀረጫለሽ፣ ትገቢያለሽ። ሰብስክራይብ አድርጊኝ እንጂ አንቺ ግን ዩቲዩብ ይዘሽ ስልክ ይዘሽ። ኧረ በቃ ሜሮን እኮ አሰራልሻለሁ። ያረጋጋል ስልክሽ። አድርጊ እንግዲህ ተከታይ ነው። ሰብስክራይብ አድርጊ። እስማ ጎረቤቴ ሰብስክራይብ ያላረገች ምን ያረጋል? እሱ ነው። በዚህኛው ስልክሽ እናደርገዋለን። በዚህ ምንም እኮ ድንጋይ በደንብ እኮ ስለማይረባ ነው። ዛሬ ያረጋል አይደለም? አረባ ድንጋይ የሚወጣው ነው ያለፈበት። ቶሎ ቶሎ እኮ ቻርጅ ማድረግ ወድጄ መሰለሽ። ቶሎ ቶሎ የሚዘጋብኝ እኮ የድሮ ድንጋይ ነው የሚወጣው። ሲሉማ ቢሆን እንደ ድሮ ነበረ እንትን የምለው ማስከፈተው ደብሮኝ ነው። ላይክ ሼር ሰብስክራይብ አድርጉልኝ። ላይቭ እንድገባ ትንሽ ነው የቀረኝ። ይሄው ምሳ በልተን ተመልሰን እንመጣለን ስላልኳችሁ ተመልሼ መጥቻለሁ።